ሰላም እንዴት ናችሁ? ውድ ነጻነት ተከታታዮች እንዴት ናችሁ? ደህና ናችሁ? የዩቲዩብ ተከታታዮቼ እኔ ያለው ደህና ነኝ። እስኪ ዛሬ ደግሞ ምን እንደሆነ መሰላችሁ የምንሰራው ቅመሞች አንድ ላይ ፈይተን እንዴት እንደምናዘጋጅ ነው። ይሄ የህንድ ቅመም ነው። ከህንድ ቤት የሚገዛ ነውና የህንድ ቅመም ነው። ሁሉ የተለያየ አይነት ቅመሞች በአንድ ላይ ያሉና እንደዚህ በአንድ ላይ ገዝቼ ሌላውንም ለየብቻም ገዝቼ አንድ ላይ ቀላቅላለሁ። እኔ የምጠቀመው ላሳያችሁ ብዬ ነው ዛሬ። ይሄ የሚገዛው በዚህ ታሽጎ ነው የሚገዛው። ይሄ ካሞን የሚባለው ደግሞ በእነሱ አላቅም እንደሚባል ጽሑፍ አለ እዛ ላይ ማንበብ ትችላላችሁ። እሱን እንደዚህ አድርገን በደንብ ቀጥቅጠን ማሽኑ ላይ እንዲፈጭና በደንብ እንድታመስልን እናቀላቅለዋለን ማለት ነው። አንድ ላይ አድርገን ለማመስ እንዲመችን። ይሄ ደግሞ ከላይ ያለው ቀረፋው ነው። ቀረፋው አያስፈልገንም፣ ምንም ቦታ ነው የሚያጨናንቆች። የምታካክል ኮረሪማ አላቸው፣ ግን ኮረሪማ ውስጡ ፍሬ አለው፣ ቆንጆ ፍሬ ነው ያለው። እንደዚህ አድርጌ አንድ ላይ ቀላቀልኩኝ ለየብቻ ወቅጬ፣ ከዛ አመስኩት ማለት ነው። እነዚህ ቅጠሎቹ በጣም ነው የሚያጣፍጡት። በተለይ ደግሞ ለሩዝ፣ ለአሮስቶ፣ ለፓስታ ፍርኖ ምናምን በጣም ቴስቲ ያለው በጣም ቆንጆ ነው። እና እንደዚህ አድርጌ ካመስኩ በኋላ ፈጨሁት። ስፈጭ አላሳያችሁም እንዳይጨው ማሽኑ ብዬ ነው። ከፈጨው እንደዚህ አየችሁ እንዲህ እንደሚያምር በጣም ነው የሚያምረው በእውነት። እናንተም አዘጋጁና ተጠቀሙ፣ ቤታችሁ የምትጠቀሙን እንደዚህ ያለ ያምራል። ሰብስክራይብ፣ ሼር በማድረግ አብራችሁን